ከየት ነው የመጣሽው? ከሜልበርን ነሽ? ሜልበርን ነው። ሜላት እባላለሁ። ኦኬ። ከሜልበርን ነው የመጣሁት። በጣም ብዙ ሰው ነው ያለው። ፕሪሚየሯም ነበረች። ለአፍሪካውያን ክብር እንደሰጡ መንግስት በትኩረት እንደሚያየን ማሳያ ነው። Nice to meet you this African day. How is the day? Amazing day. እንኳን ደህና መጣሽ። ዛሬ አፍሪካን ቀን በማክበር እዚህ ተገናኝተናል። እንዴት ነው ዛሬ? Walks of life as well. To come and celebrate Africa Day, but then beyond that, to the culture, the contact exchange that happens there, new relations that are built, it means a lot as well. እንግዲህ በዓሉ በጣም ደስ ይላል። አይታችሁታል። ከ6 ወር በላይ ነው የፈጀብን ለማዘጋጀት። ለአፍሪካ ቀን ስትመጪ የመጀመሪያሽ ነው? እኔ ለምሳሌ የመጀመሪያዬ ነው። አንቺስ? የመጀመሪያዬ ነው። እንዴት አገኘሽው? ሰላም ጤና ይስጥልኝ። እንዴት ናችሁ? ውሎ ከቲጂ ጋር ጀምሯል። ዛሬ በውሎ ፕሮግራሜ ይዤላችሁ የቀረብኩት የአፍሪካን ቀን አከባበር ይሆናል። የአፍሪካን ቀን በዚህ በሜልበርን አውስትራሊያ የሚኖሩ አፍሪካውያን የሚያከብሩት በዓል ይሆናል። በዓሉን ለእናንተ አስተላልፋለሁ። እናንተ ደግሞ ከኔ ጋር ቆዩ። አመሰግናለሁ። Ulo, Abyssinia Day. Melbourne, Australia. You have African Day. ያን ሰዎች አገኛለሁ ብዬ ጠብቃለሁ። ብዙ አፍሪካውያኖች አሉ በዙሪያው፣ ግን እስካሁን የኛን ሰው አላገኘውም። ካገኘው አሳያችኋለሁ። ተከተሉኝ። ውዶችዬ ይሄው እንደምታዩት ብዙዎቹ አፍሪካውያን የሀገራቸውን የባህል ልብስ ነው የለበሱት። እኔም የሀገሬን የኢትዮጵያን ልብስ ለብሼ በተለይ ደግሞ እንደዚህ አደይ አበባ ድምቅ ያለውን መልበስ ደስ ይላል ብዬ ስላሰብኩት ለዛሬ ለብሻለሁ። እንዴት ነው? አድዬ ስላገኘሁሽ በጣም ደስ ብሎኛል። ዛሬ የአፍሪካን ቀን ሲከበር የሀገር ልጅን ማግኘት በጣም ደስ ይላል እና ብዙ አፍሪካኖች ጋር ዘወር ብዬ ሳይ ብዙ ኢትዮጵያ ያላገኘው ከዛ ካገኘኋቸው ጥቂቶች መካከል ስላገኘሁሽ በድጋሚ አመሰግናለሁ። እንዴት ነው ዛሬ እዚህ በዓል ላይ እንዴት መጣሽ? የመጀመሪያሽ ነው ወይ? እስኪ እሱን ለተመልካች አስረጅልኝ። ቲጂዬ መጀመሪያ ደስ ብሎኛል ስላገኘሁሽ። እንደገና ደግሞ አንዳንድ ስራዎችን እያየሁኝ ነው። I'm really proud of you. Thank you. Yes, መጀመሪያ ጊዜ ነው የመጣሁት። እኔ በስራ ቦታ ኬንያዊ ጓደኛ ናት ኢንቫይት ያደረገችኝ which is really good። ደስ ይላል ካልቸርሽን ሁሉ ነገርሽን ለማሳየት እንትን ማድረግና I hope you will have a good time. Oh, thank you. በእሺ እንግዲህ በዓሉን አብረን እናክብራ። Let's go. እሺ ዝግጅቱ ሊጀመር ነው። ወደ ውስጥ ልንገባ ነው። እንደምታዩት የተለያየ የአፍሪካን ሀገር ወክለው የመጡ አፍሪካውያን በባህል ልብሳቸው አሸብርቀው ወደ መግቢያው አዳራሽ እየገቡ ነው። አብራችሁኝ ቆዩ። Oh, we are young and free, with golden soil and wealth for toil. Our land is girt by sea. Our land in nature's gift of beauty, rich and rare. In history's page, let every stage advance Australia fair. In joyful strains then let us sing, advance Australia fair. Wow! After yourself. Ulo, Abyssinia Day. Melbourne, Australia. Yeah.
taste. Abyssinia taste. community makes Melbourne better. Makes Melbourne better. And most of all, I told her that Melbourne is her home and that she is loved here. And everyone in the African community is welcome here and is loved here in Melbourne. Thank you so much. I've been told to keep it short and sweet. Thank you, Pony. Thank you, Fred, for everything you do. Thank you to the organisers. Thank you to the mighty African community in Melbourne. We love you. We love you. Thank you. ገኘሁሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። እስኪ ራስሽን አስተዋውቂ። ሜላት እባላለሁ። ሜልበርን ነው የምኖረው። ኦኬ የመጀመሪያ ጊዜ ነው አፍሪካን ዳይ አቴንድ ሳደርግ የመጀመሪያ ጊዜ ነው ስመጣ። ኦኬ እንዴት መጣሽ? ተጋብዘሽ ነው ወይ? ኦኬ ተጋብዤ ሆስት የምታረገዋ
የምታቀርበዋ ጓደኛችን ናት እና እሷ ተጋበዘችን። ያ ኢትዮጵያዊ ናት ወይ? ሳውዝ ሱዳን። ሳውዝ ሱዳን። Yes. እንዴት ነው ኤክስፒሪየንስሽ? እንዴት አየሽው አፍሪካን ዴይ? ጥሩ ነው። ገና መጀመራችን ነው። ላይክ 1 ሰዓት ሜቢ ከመጣ ሰው እስካሁን ጥሩ ጊዜ እያሳለፍን ነው። ማላቃቸውን ብዙ ሰዎች እየተዋወቅኩ ነው። ያ በጣም ጥሩ። የሀገሬ ልጆች በማየቴ ደግሞ በጣም ደስ ይላል። ብዙ አይደለንም ጥቂት ነን እና ለሌሎች ላልመጡ ኢትዮጵያውያን የምታስተላልፊው መልእክት ምንድን ነው? ቢመጡ ደስ ይለኛል፣ ግን አይ ቲንክ ኢንፎርሜሽን ያለ አይመስለኝም። እኔም በጓደኛዬ ነው ያወቅኩት እንጂ ምንም አይነት ኢንፎርሜሽን አልነበረኝም። ሰው አንቺ ዩቲዩበር ነሽ እንግዲህ አሁን ከዚህ በኋላ ማስተዋወቅ አለብን፣ ግድ ይላል። ሰው እንደ ሌሎች አፍሪካኖች በዛ ብለን ልብሳችንን ለብሰን እንደዚህ ሽክ ብለን ለዚህ ነው ኦርደር ያደረኩት እኔ ልብስ። በጣም ያምራል፣ በጣም ቆንጆ ነው። ሩዬ አገር ቤት ከየት ነሽ? ከአዲስ አበባ። አዲስ አበባ የአገሬ መገናኛ አካባቢ። መገናኛ ነሽ? የዛው ተወልጄ እዛው አደግኩ፣ ከዛ መጣ ወደዚህ። ዋው! ምን ያህል አመት ቆየሽ አውስትራሊያ? ኦልሞስት 6 years። አሁን ጁላይ ላይ 6 years ይሆናል። አሪፍ ነው። ብሪዝበን 1 አመት ቆየሁ፣ ከዛ ወደዚህ መጣሁ። እንዴት አገኘሻት ሜልበርን? ሜልበርን ሞር የስራ ኦፖርቹኒቲ ያለው ጥሩ ነው፣ ግን ቢዚ በጣም ቢዚ ነው። ምክንያቱም 1 አመት ሜልበርን ስለቆየሁ ኳየት ነው እዛ ደስ ይላል። የትን ቦታ ስትሄጂ ግን እዚህ ግን ሞር የስራ ኦፖርቹኒቲ ያለው ሞር ኢትዮጵያኖች አሉ ምናምን፣ እሱ ደስ ይላል። አሪፍ ነው። በዚህ አጋጣሚ መልእክት የምታስተላልፊው ካለሽ አገር ቤት ወይ ሰላምታ? አገር ቤት ቤተሰቦችን ሰላም ማለት ፈልጋለሁ እና ሜልበርን ስመጣ ምን አጋጠመኝ፣ ብሪዝበን ያሉ ኢትዮጵያኖች በጣም ዌልካሚንግ ናቸው። ትንሽም ስለሆነ ነው መሰለኝ እኔ እዚህ እንደመጣሁ ሃይ ደህና ናቸው ምናምን ስል አይ አዲስ ነሽ ምናምን የሚሉኝና I was like ዌልካሚንግ በደንብ ትቀበሉ ደስ ይለኛል እላለሁ። እኔን አላገኘሽኝም ማለት እና የተወሰኑት ናቸው ሁሉም አይደለም። አዎ እንግዲህ ሜልበርኖች እንግዳ መቀበል እንወቅ እያለች ነው ሜሉ። ያውቃሉ ግን ያጋጠመሽን የመጨረሻ እኔም ሳይሽ በጣም ደስ ብሎኝ በቃ የአገሬ ልጅ አገኘው ብዬ ነው። ሚቱ በቃ ሳያችሁ ግሩፕ ላይ በቃ ለእነሱ እየነገርኳቸው ነበረ። እኔ ኤክስፔክት አላደረኩም ይሄን ያህል ኢትዮጵያዊ ያገኛሉ ብዬ መጀመሪያ ስለሆነ የመጀመሪያሽም ስለሆነ ለኔም የመጀመሪያ ጊዜ ነው እንዳልሽው። ያው ማስታወቂያውንም በደንብ መስራት አለብን። እዚህ ሜልበርን ውስጥ ያሉ ሌሎች ኢትዮጵያውያን መተው እንደዚህ ጆይን አድርገው ከአፍሪካውያን ጋር የልምድ ልውውጥ አድርገው የቢዝነስ ልውውጥ እንደዛ ነው አላማው ዝግጅቱ። እንደዛ አድርገን በስተን በጣም ኢቭን ከሜልበርን ብቻ ሳይሆን ኢቭን ከሌላም ስቴት ነው የራሳችን ቀን የኛ ካልቸር ምግባችን ሁሉ ነገር የሚስተዋወቅበት ስለሆነ ላይክ ኩራታችን ነው። ከሌላም ስቴት መምጣት ቢችሉ ደግሞ የአፍሪካ ህብረትን መስራች አገር ኢትዮጵያ ናት። በትክክል ከዛ አንፃር እንዴት ነው እስኪ ስክሪን ላይ ስታይ አሁን የኢትዮጵያ ኤርላይንስ ሲተዋወቅ ለጓደኞቼ የነገርኳቸው ነበር። ሌሎች ከሌላ ሀገር ናቸው እና ለጓደኞቼ በቃ በጣም ነው ፕራውድ የሆንኩት እና የነገርኳቸው በኢትዮጵያ ኤርላይንስ ነው ምናምን። በጣም ደስ ይላል። በጣም ነው እውነት ለመናገር ኩራት ነው የተሰማኝ። እግዚአብሔር ይመስገን። በጣም ደስ ስላገኘሁሽ ደስ ብሎኛል። በጣም እኔ እንግዲህ ወደ አዳራሽ ሰብስክራይብ አድርጉ፣ ሰብስክራይብ ላይክ ኤንድ ሰብስክራይብ። ታንክ ዩ ሜሉ። እሺ እኔ ቆንጆ Taste Melbourne, Australia. Là-bas, Australia.
taste. Melbourne, Australia. Founder and CEO of Brave Hearts Ethiopia, Kenjit Yimam. And I'd like to call upon the two gentlemen that were speakers at the business forum. Melbourne, Australia. Melbourne, Australia. 시가 후라 긍진치가 우루 I've seen your taste of Melbourne, Australia. የኋለም ስላገኘውሽ በጣም ደስ ብሎኛል። ዛሬ የአፍሪካ ቀን ነው። አፍሪካን ቀን ለማክበር ኢትዮጵያን ወክለሽ እንደዚህ ሽክ ድምቅ ብለሽ መተሻል። እንዴት ነው? ምንን ወክለሽ ነው የመጣሽው? አይ ነው ኢትዮጵያን ወክለሽ ነው፣ ግን የምታስተዋውቂው ነገር ካለ? እንዳልሽው ሁላችንም የአፍሪካውያን በዓል ስለሆነ ኢትዮጵያዊነቴን በማሰብ በዛ ላይ ደግሞ እንደ ድርጅት ደግሞ ሶልፉል ኬርን ወክዬን የመጣሁት። ሶልፉል ኬር ምንድነው? እስኪ ለተመልካቾች ትንሽ ስለ ሶልፉል ኬር። ሶልፉል ኬር ዲሰቢሊቲ ሰፖርት ሰርቪስ ነው፣ ግን የተለያዩ ደግሞ ኮሚኒቲ ሰርቪሶችን በዛ ውስጥ እንሰጣለን። የነፃ አገልግሎቶችም የክፍያ የሚሆኑ ግን የተለያዩ አገልግሎቶችን እንሰጣለን። ለምን ያህል ጊዜ ነው ሶልፉል ኬርን ራን ያደረግሽው? 2 ዓመት አካባቢ። 2 ዓመት ያህል። ለዛሬ ለአፍሪካ ቀን ስትመጪ የመጀመሪያሽ ነው? እኔ ለምሳሌ የመጀመሪያዬ ነው። አንቺስ? የመጀመሪያዬ ነው። እንዴት አገኘሽው? በጣም ቆንጆ ነበር፣ ደስ ይላል። ያገኘኋቸው ሰዎች የተለያየ በጣም ኔትወርኪንግ ይፈጥራል እና በጣም ትልቅ ኦፖርቹኒቲ ነው ያለው። በዛም ላይ ደግሞ አፍሪካዊነታችንን አስበን ከሌሎች የአፍሪካ ሀገራት ካሉ እህት ወንድሞቻችን ጋር ጥሩ ግንኙነት ያሳለፍንበት ፕሮግራም ነው። ደስ ይላል። በዛ ላይ ደግሞ ኢትዮጵያ ለአፍሪካ ህብረት መመስረት ደግሞ ዋና ሚና የተጫወተች ሀገር ናት አይደል? በ63 አፍሪካ ዩኒየን የመጀመሪያ አፍሪካ ዩኒየን አሁንም መቀመጫውን የሚያደርገው አዲስ አበባ ነው እና የዛ ታሪክ ባለቤት ከመሆናችን አንፃር እንዲህ አይነት ፕሮግራም ላይ ብንሳተፍ በጣም ጥሩ ነው እላለሁ። እንዴት ነው የሌሎቹ አፍሪካውያን አቀባበል እንዴት ነበር? በጣም ደስ የሚለው በጣም ያው በጣም በአቅርቦት በጣም በፍቅር ነው። በጣም ልብ ያሞቃል። በጣም ደስ ይላል። በጣም ደስ ይላል። የኛ የኢትዮጵያውያን ሰዎች ግን ብዙ አላየሁኝም። እንደሰማሁት ከሆነ እኔ መጀመሪያዬ ነው። እንደውም ዲስ ይር ብዙ ሰው አለ ነው ያሉ። ግን በብዛት ብንሳተፍ ደግሞ ጠቃሚ ነው እላለሁ። ጠቃሚ ነው በተለይ ለቢዝነስ። አዎ የተለያዩ ሰዎች ለማግኘት እዚህ ሀገር አውስትራሊያ ውስጥም ያሉ በተለያየ የትልልቅ ቦታዎች ያሉ ሰዎች የተገኙበት ፕሮግራም ነው። ግንኙነታችንን ለማስፋትም በትልቁ ይረዳል ብዬ አስባለሁ። ለሌሎቹ መልእክት ካለሽ በዚህ አጋጣሚ? አዎ እኔ ዛሬ መጥቼ አይቼዋለሁ። በጣም ቆንጆ ነው፣ ወድጄዋለሁ። እናንተም ኑና በሚቀጥለው ዓመት አብረን እናክብረው እላለሁ። ዋው ስላገኘሁሽ በጣም ደስ ብሎኛል። እንግዲህ የሚቀጥለው ዓመት ደግሞ መተን ሞቅ ደመቅ ባለ ሁኔታ በብዛት አሸብርቀን እንደ ሌሎቹ አፍሪካውያን ብዙ ቴብል ይዘን እናሳልፋለን ብዬ አምናለሁ። ታንክ ዩ ቬሪ ማች። አመሰግናለሁ። ቆንጂት እንኳን ደህና መጣሽ። የአፍሪካን ቀን በማክበር እዚህ ተገኝተሻል። ዛሬ ምንን ወክለሽ ነው ዛሬ የአፍሪካን ዴይ ለማክበር የመጣሽው?
ዛሬ ብሬቭ ሃርት ኢትዮጵያን ወክዬ ነው። እንዲሁም ግን ከብሬቭ ሃርት ኢትዮጵያ በላይ ኢትዮጵያን ወክዬ ነው የመጣሁት። ኢትዮጵያን ወክለሽ ነው የመጣሽው። ኦፍ ኮርስ ሁላችንም እንደዛ ነው። እና ብሬቭ ሃርት ኢትዮጵያ ምንድነው? እስኪ ለተመልካቾቻችን ለማያውቁት እስኪ ግለጭልን። ብሬቭ ሃርት ኢትዮጵያ የዛሬ 11 ዓመት የተቋቋመ ሀገር በቀል የሆነ ልጆችና አዛውንቶችና እንዲሁም ደግሞ ሴቶች ላይ የሚሰራ ድርጅት ነው። ኦኬ ሜንሊ ኦርፋን እና ቮልነራብል ችልድረኖች ናቸው ያሉን። እነሱን ለማብቃት እነሱን በቃ ጥሩ ዜጋ ሆነው አገራቸውን ወደፊት የሚመሩ ልጆች እንዲሆኑ ለማብቃት የሚሰራ ድርጅት ነው። ዋው በጣም ደስ ይላል። እንዴት ነው የዛሬ የአፍሪካ ቀን አከባበሩን? ያው በደመቀ ሁኔታ አክብረናል። ሁላችንም ደስ ብሎናል። እስኪ ላልመጡት ኢትዮጵያውያን እዚህ ሀገር ኑረው ይሄ በዓል እንደሚከበር የማያውቁ ብዙዎች አሉ። ለነሱ የምታስተላልፊው መልእክት ምንድን ነው? ታንኪ ጥሩ ጥያቄ ነው። እንደውም ጥሩ ግብዣ ነው ያረግሽልኝ። ይሄ ጥያቄ ጥሩ ጥያቄ ነው። እኔ የመጣሁት የዛሬ 3 ዓመት ትዝታ ጋብዛኝ ነበር። ትዝታ ዮሐንስ ጋብዛኝ መጣሁኝ እና ስመጣ በጣም ትንሽ ነበር የነበረው ኢትዮጵያዊ። በጣም ቀንቼ ነበር የሄድኩት። በጣም ብዙ አፍሪካውያኖች አፍሪካን ቀን ሲያከብሩ፣ እኛ ግን እንደ አፍሪካን ዩኒየን መስራች ምንም ሪፕሬዘንት አልተደረግም ነበርና ትዝታን በሚቀጥለው ጊዜ በጣም በብዙ ቁጥር ሆነን እንደምንመጣ ተስፋ አደርጋለሁ ብያት ነበር። ዛሬ ደግሞ በጣም ብዙ ሆነን ስለመጣን ደስ ብሎኛል። እግዚአብሔር ይመስገን። ቆንጂት ስላገኘውሽ በጣም ደስ ብሎኛል። ሌላ የምታስተላልፊው መልእክት ካለሽ ደስ ይለኛል። ታንክ ዩ። የአፍሪካ ቀን በጣም ትልቅ ቀን ነው። ኢትዮጵያ ደግሞ በአፍሪካ ዩኒየን ላይ እንግዲህ ትልቁን ሚና የተጫወተች ሀገር ናትና እኛ ሪፕሬዘንት ማድረግ አለብን ሀገራችንን ብዬ አስባለሁ። ኔክስት ይር ደግሞ ከዚህ የበለጠ በጣም ብዙ ኢትዮጵያዊ ለማየት እዚህ ኢትዮጵያን በጣም አጉልተን የምናሳይበት መድረክ እንደሚሆን እመኛለሁኝ። እባካችሁ ነው ብዬ አስተላልፋለሁ ሜልበርን ለሚገኙ ኢትዮጵያውያን። ታንክ ዩ ትዕግስት። ታንክ ዩ አመሰግናለሁ። 왜 놀러 가기 질까 왜 놀러 가기 질까 부르 I'm missing your touch. Hi, how are you? Hello, ma'am. How are you doing yourself? Good, nice to meet you. And I like to say thank you for this beautiful event. You are the one organizing? Yes, I'm the current president. So this event has been organized by Africa Day Australia. Okay. Yes, and it's been happening since 2013. So this is our 13th year. Yeah. How many years? 13th year. 18 years. 13. 13. 13. Yes. Oh my God. So, yeah. And we're going stronger each year. So yeah. Yeah. It's beautiful. Look, it's beautiful when you look at the diversity within the room. When you think of people coming from all walks of life as well to come and celebrate Africa Day. But then beyond that, the culture, the contact exchange that happens there, new relations that are built, it means a lot as well. Yeah. How often is the event? Yeah. So this is an annual event that we do, and it's usually held during the month of May in celebrating Africa Day. So that happens either the week or after 25th of May. If it aligns, even better. So the whole idea behind the Africa Day is to make sure we provide a platform for people to network, especially new migrants, or even for those who are here. Provide them with those business opportunities or even exchange new networks as well. And then secondly, it's for those who are not familiar with the African culture. As you can see in the room, with people from Asia, from Europe, across the globe. They come and experience that feel of African music, that African dance, all right? And then also from that, also to showcase what we've been doing. The awards that we gave there, those are doing well in business, the young people, and the community to recognize that success that's been happening, that they're delivering. So that's the main core for this main event, the gala dinner. But in the lead up to that, we do also have other forums that we do. Like last week we had the forum in Parliament again, and then last weekend we did African Got Talent show. And on top of that, we also had the business forum. So it's not only the gala, we do have a number of things that we do. All right. So I encourage everyone to follow us on Instagram, Africa Day Australia, or on Facebook, just to keep in touch, or even on LinkedIn as well. Easy, because that's social media platform, right? That's where almost everyone is it. So doing that, it definitely helps. Okay. All right. Thank you very much. Thanks. Thank you so much for this opportunity as well. Hopefully you can expand, share it with as many people as you can, and make sure they don't miss out. Next year it's a sold out event. This year it's sold out in early May, so we'd like to see more people coming here as well. More people, more Ethiopians, more Africans yes, to come. That's what you're after. Wow. Thank you. Thank you so nice much. To meet You you. have a lovely night. All right. Take care.
ውድ ተመልካቾቼ ዛሬ በፕሮግራሙ ላይ ብዙ ሰዎችን እያገኘው ነው። ብዙ የሀገር ልጆችን አግኝቻለሁ። ከነዚህም መካከል አንዱ የኢትዮጵያን ኮሚኒቲ ሊደር የሆነው ዶክተር ተስፋዬ ይሄው ከጎኔ አለ። ዶክተር ተስፋዬ እንዴት ነው ዛሬ የአፍሪካን ቀን የአፍሪካን 16ኛው የአፍሪካን ቀን እንዴት ነው አከባበሩ? እንዴት ይመስላል? እንዴት አመሸሽ ቲጂ? ዛሬ በዓሉ በጣም ብዙ ሰው ነበረበት። ባለፈው አመት መተን ነበር። ከባለፈው አመት ሲነጻጸር በጣም ብዙ ሰው ነው ያለው። ፕሪሚየሯም ነበረች። ለአፍሪካውያን ክብር እንደሰጡ መንግስት በትኩረት እንደሚያየን ማሳያ ነው። በዓሉ የሚከበረው የአፍሪካ ህብረት የተመሰረተበትን ምክንያት በማድረግ ነው። አፍሪካውያን እዚህ እርስ በራሳችን ተገናኝተን እንዴት አድርገን ሰፖርት እናደርጋለን፣ መንግስት ጋርም ብዙ ጊዜ ልታገኛቸው ማትቻቸውን ሰዎች እዚሁ የመገናኛ መድረክ ይፈጥራል። ሙዚቃም አለ፣ የተለያዩ ሽልማቶች ይሰጣሉ። በአፍሪካዊ ሆነው ለኮሚኒቲያቸው ጥሩ ነገር የሰሩትን የሚሸለሙበት ነው። የተሸለሙት መካከልም አንደኛው ኢትዮጵያዊ ወንድማችን ነው። ደስ ይላል። ዋው በጣም ደስ ይላል። በምን ዘርፍ ነበር ሽልማቱ? እሱ የኮሚኒቲ ኦርጋናይዘር ነው። በኮሚኒቲ በተመለከተ የሚሰራው ስራ ላይ ነው የተሸለመው። ወጣት ልጅ ነው፣ ሮቤል ይባላል። ምናልባት አንቺ ብሎ ወደፊቱ አግኝተሽ ብታነጋግሪው ብዙ መልካም ነገሮችን ይሰራል። ሜልተን አካባቢ ነው። ኦኬ አውል ብዛት እንዴት ነው ለሌሎችስ አፍሪካውያን? እኔ አሁን የመጀመሪያ ጊዜ ነው እዚህ ስመጣ። የኛ ሰው እንደሌሎቹ አፍሪካን አገሮች ብዙ ሰው አላየንም፣ ብዙ አይደለንም ይመስለኛል። ከላለፈው አመት የተሻለ እንደሆነ ያው ገልጸዋል። መልእክትህ ምንድነው ላልመጡትስ? ይሄ ነገር ምን ያህል ያስፈልጋል? እኛ ሁልጊዜ እንደምናውቀው ራሳችን ደብቀን ነው የምንኖር። የኔትወርኪንግ ጥቅም ወይም ከሰው ጋር ጓደኝነት፣ ወዳጅ ማፍራት ጥቅሙን ብዙ አልተረዳንም። እዚህ ሀገር ስራ የምታገኘውም ማንኛውም ነገር ማሳካት የምትችለው በምታውቂው ሰው ልክ ነው። ስለዚህ በተለይ ከኮሚኒቲ ጋር በተያያዘ ስራ የሚሰሩ ሰዎች፣ ሪሰርች የሚሰሩ ሰዎች ይሄ ኦፖርቹኒቲ ጥሩ ነው። ብዙ የፖሊስ ኦፊሰሮች አሉ። ለምሳሌ የኛ የራሳችን ሰዎች እንኳን አሉ። ሌሎች አፍሪካውያን ጋር አብሮ የተቀመጡ እኛ ላይ የናቸው ግን ብዙ ኢትዮጵያውያን አሉ እዚህ አዳራሽ ውስጥ። ግን እንደ ኢትዮጵያዊ አብረን የመጣንበት ኦፖርቹኒቲ የለም። ይሁንና ቁጥራችን ደግሞ ብዙ ነው። እንደ ብዛታችን እዚህ መምጣት አለብን፣ ኢንቮልቭ ማድረግ አለብን። አፍሪካዊ ጉዳይ ላይ እኛ ሁልጊዜ አተኩረን የምንቀመጠው የራሳችን የቤት ችግር ነው። ሁልጊዜ ወይ እርስ በራሳችን እንጣላለን ወይም እርስ በራሳችን እንደጋግፋለን። ከሌሎቹ ጋር ግን በጋራ መቆም ሁላችንም ነው ያጠናክረን። ከዚህ አኳያ እኔ ለሁሉም ኢትዮጵያውያን በተለይ ድርጅት ያላቸው ኢትዮጵያውያን እዚህ ቢመጡና ከሰዎቹ ጋር ቢገናኙ፣ ኔትወርክ ቢፈጥሩ፣ የሚሰሩት ነገር ለመንገር ይችላሉ። ሌሎቹ ሰዎች ደግሞ ምን እየሰሩ እንደሆነ ማየት ይችላሉ። በዛ መሰረት ቢዝነሳቸውን ማሳደግ ይችላሉ። መስራት የሚፈልጉትን ነገር ማሻሻል ይችላሉ። ጥሩ ነው መምጣታቸው። ስለዚህ በሚቀጥለው አመት የሚዘጋጀው የአፍሪካን ዴይ ፕሮግራም ላይ በተለይ በኮሚኒቲ በኩል ቢገናኙ አንድ ቴብል ተይዞ ሰፋ ብለን በዛ ብለን ማሳለፍ እንችላለን። ያ ነው መልእክትህ ወይንስ? ትክክል ነው። እኛ ባለፈው አመት ስንመጣ በኢትዮጵያ ኮሚኒቲ አንድ ቴብል ነበር። በዚህ አመት ግን ያው በዛሬም እንዳየሽው ብዙ ችግሮች ስላሉ በኮሚኒቲያችን ውስጥ እነዛ ላይ ስናተኩር እዚህኛው ላይ ይሄኛውን ትተነው ነበር። እኔ የመጣሁት በግሌ ነው የመጣሁት እዚህ ዛሬ የተሳተፍኩት። ግን ከሚቀጥለው አመት ጀምሮ እኛም እንደ ኮሚኒቲ መምጣት አለብን። ሌሎችም ሰዎች በጋራ ሆነን ብዙ ሆነን we have to show our force እኮ ብዙ ሰው እንዳለ ፖለቲካ ሰውም እያየን ነው። ስለዚህ ያለንን ቁጥር ለማሳየት የሚሆን ሰው መምጣት አለበት። የሚችሉ ከሆነ ጥሩ ነው ከሰው ጋር መገናኘት። አንዳንድ ጊዜ ኢቨንት እንዴት እንደሚዘጋጅ ማየት ይቻላል። እንደዚህ አይነት ያማረ ቦታም ስለሚሆን ከቤት ለመውጫም ስለሚሆን በአመት አንዴ ቢመጡ ጥሩ ነው፣ እናበረታታለን። በጣም አመሰግናለሁ። ለመጪው አመት እንግዲህ እግዚአብሔር ያድርሰን። Thank you ቲጂ። እግዚአብሔር ይስጥልኝ። አመሰግናለሁ። For this African Day, can you introduce us your name and your country, where you're from? Yeah. Okay, so my name is Habiba. I'm from Somalia. I'm a second generation as well. First time being here at the African Day, and it's been a fantastic night. Yeah. Do you like it? How do you find it? Honestly, I'm seeing everyone that I haven't seen in a minute, and then also seeing familiar faces as well. I love championing community and seeing everyone doing great things. So it's just been a wonderful night of excellence. Yeah. So what kind of business
you doing? So I work in maternity health. So I have my own organization called Fourth Trimester. Okay. And essentially what that is protecting African women and providing them with education. Thank you. It's all right. That's okay. You are from Ethiopia? Yes, we are from Ethiopia. And I'm Somali. And Somalia. Yeah. Look at her beautiful face. And look at her beautiful face. Look what happened. People from Somalia, Eritrea, Ethiopia are all Kushite. Oh, Yeah, they're Kushite, yeah. Including Djibouti, they all look the same. Yeah. Beautiful sisters from Africa. Thank you. Thank you, brother. Thank you, brother. We really appreciate it. All right, let's continue back to the interview. Yeah. All right. So what did you do? Yeah, so for the I business? provide education and support to women who are going through labor and pregnancy. So I help them through pregnancy, birth and postpartum. So I help advocate in hospitals. So whenever a woman's navigating the hospital system and is unaware of how to express her needs and things like that, that's what I'm here for. So I provide education and help them. Yeah. Oh, wow. What's your company name? So my company's name is Fourth Trimester. And you can find me on Instagram. All right. Okay. Nice to meet you. Lovely to meet you too. And I love what you're doing. You're doing incredible things. And the community needs you. For sure. Thank you. You're welcome, sister. Thank you. ሰላም ማርቲ፣ ስላገኘሁሽ በጣም ደስ ብሎኛል። እንዴት ነው የአፍሪካ ቀን አከባበር? ካዘጋጆቹ አንዷ ነሽ እና እስኪ ስለ በዓሉ እንዳዘጋጅነትሽ የምትይን ካለ? እንግዲህ በዓሉ በጣም ደስ ይላል። አይታችሁታል። ከ6 ወር በላይ ነው የፈጀብን ለማዘጋጀት። ዛሬ እንግዲህ እንደምታውቂው የአሜሪካ አፍሪካን ዴይ ነው እና ሁሉም የተለያየ አፍሪካዊ በሜልበርን አውስትራሊያ የሚገኝ እንደውም ከሌላም ስቴት የመጡ ከሌላ ሀገር የመጡ አሉ እና ይወስ ደስ ይላል። የአፍሪካን ቀንን ለማክበር ማንነታችንን ለማክበር አንድ ላይ የመሆናችንን እንግዲህ እሱን በማስመልከት ነው። እንግዲህ እንደምታዩ በጣም ያምራል። በጣም ደስ ይላል። ፖለቲሻኖቹ ያገሩ ታላላቅ ሰዎች በጣም ብዙ አፍሪካውያንም አሉ እና እዚህ ውስጥ ደግሞ የኢትዮጵያን ቁጥር ትንሽ ነው እንዳየሽው። እና እንዴት ነው ለመጪው በዓል ኢትዮጵያውያን እንደዚህ አይነት በዓላት እንዲያከብሩ በየት በኩል ነው ኔትወርኩ እስኪ የምታስተላልፉ መልእክት? እንግዲህ ባንቺም እንግዲህ በማስተላለፍ ብዙ ኢትዮጵያውያን ያገኛል ብለን እናስባለን። እንዲሁም ደግሞ እኛም አድቨርታይዝ ማድረግ ግዴታ አለብን ብዬ እንተላለሁ። ግን እንደዛም ሆኖ ብዙ ኢምፖርታንት የሆኑ ኢትዮጵያውያኖች መጥተዋል። ከዚህ ደግሞ ወጣቶች እንደዚህ እንደምታው እንግዲህ አንድ ወንድማችን ኢትዮጵያዊ ሮቤል የሚባል ዛጋ አይታየም። እሱ እንደውም ለማሸነፍ በቅቷልና በጣም ደስ የሚል ነገር ነው። የኛ ሰው ደግሞ መጥቶ እንደዚህ ሰፖርት ሲያደርግ በቃ very nice በጣም ደስ ይላል። አምግላድ ካዘጋጆቹ ውስጥ አንቺን በማግኘቴ በጣም ደስ ብሎኛል። በመምጣትሽ ራስ በጣም አመሰግናለሁ። Thank you so much. Thank you. እሺ ቻው። Thank you. እሺ ውድ ተመልካቾቼ የዛሬ የአፍሪካን ቀን በኮንቨንሽን ሴንተር ይሄን ይመስል ነበረ። በጣም ደስ የሚል በዓል ነው ያከበርነው። አይ ሆፕ ኔክስት ይር ደግሞ ኢትዮጵያውያን ዛሬ ከነበርነው ቁጥር በዝተን ሞር ቢዝነሶቻችን መተው የምናከብርበት በዓል ይሆናል። እስከዛው ድረስ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። Abyssinia, Melbourne, Australia.